ዛሬ በእናታችን ሀዋ ዱባ ቤት እንገኛለን። አንዳንድ ደጋግ ሰዎች ሰፈር ሰዎች ደውለው በጣም ችግር ላይ ናቸውና ሄደና ያት ብለውኛል። ስለዚህ እኔ የሚያየሁትን ነገር ለብዙ ለታዳሚዎች ስለማስተላለፍ ምን ሆናችሁ ነው እናቴ? ማለት ምንድነው ችግራችሁ? ምንድነው የተቸገራችሁት? ምን ሆናችሁ? ያው በፊት እሷ ነበር እንትን እያለች የምታፈረድልኝ። ያው ከጊዜ በኋላ እሷም እግሯ ተቆርጣ ሆስፒታል 6 ወር ነው ምናምን በላይ ተኝታ ነው የወጣችው። ከወጣን ዛሬ ሁለተኛ ቀናችን ነው። ሰው አሁን ምን እንዲያግዛችሁ ትፈልጋላችሁ? ሰው አሁን ያው በብዙ ነገር ላይ ጉለት አለ። በፊት እሷ ነበር እንትን ያለች በጣም ብዙ ነገር ጉለት እሷ ነች ከመጥቷል። እና ትምህርቴንም በሷ የተነሳ አቋርጫለሁ ምናምን እሷን በማስታወም ያው ትምህርቴን ያቋረጥኩ። እንግዲህ እንደ ኢትዮጵያ ንግድ ባንክ አካውንት አለሽ? አለ። እስኪ ለተመልካቾቻችን አካውንት እስኪ ለተመልካቾች አካውንት ንገራቸው እስኪ። 10,52,33,24,048 ንግድ ባንክ ሀዎ ዱባይ በሚል ስም ያለው። እንግዲህ እናመሰግናለን። ያው እናታችን ያው አካውንት አላቸው በኢትዮጵያ ንግድ ባንክ ላይ ሀዎ ዱባ ዱከቻ ትባላለች። ሀዎ ዱባ ዱከቻ እዚሁ ነገሌ ቦረና ኮንሶ ሰፈር ቀዲም መስጊድ በመባል የሚታወቅበት ሰፈር ላይ ለረጅም ዓመታት የኖረች ናትና ሁላችሁም በምትችሉት ነገር በኢትዮጵያ ንግድ ባንክ አግዟቸው። አካውንታቸው ላይ የሚችሉትን ነገር ጣሉ። እንደገና ደግሞ በአካልም መታችሁ ቤትን ማገዝ ለምትፈልጉ ሀዎ ዱባ ዛሬ እንደምታዩት በዚህ በዊልቸር ነው የምትንቀሳቀሰው። አንድ እግሯም ተቆርጦ ነው ያለውና ቤት ላይ ብዙ ችግር ይቸግራቸዋል። ስለዚህ እነዚህ እናት 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነውና መላው ደጋግ የሀገራችን ህዝቦች ሆይ ሁላችሁም በምትችሉት አቅም ከእናታችን ጎን ቁሙ እያለን የተለመደው ነው እንደማይ ጥሪ እናስተላልፋለን። እናመሰግናለን።